ጤና ይስጥልን የጥቅምት 2 2018 ዓ.ም ዕለታዊ ዜናችን ጀምሯል። ይህን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ቀዳሚ ወዳደረግነው ዘገባ አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ ከሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ጋር ተወያይተናል ብለዋል። በውይይታቸውም በሁለትዮሽና ቀጠናዊ ጉዳዮች ላይ መምከራቸውንም ነው የገለጹት። የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን የለገዳዲ ግድብ የጥሬ ውሃ ማስተላለፊያ ቫልቭ ቅየራ ስራ ከጥቅምት 2 2018 ዓ.ም እስከ ጥቅምት 16 2018 ዓ.ም ድረስ የሚከናወን መሆኑን ገልጿል። የጥገና ስራው እስከሚጠናቀቅም በአንዳንድ የከተማው አካባቢዎች የውሃ አገልግሎት በከፊልና ሙሉ በሙሉ የሚቋረጥ ይሆናልም ብሏል። የውሃ አገልግሎቱ በከፊል የሚቋረጥባቸው አካባቢዎች በለሚ ኩራ ክፍለ ከተማ ወረዳ 2፣ 3፣ 5፣ 8፣ 9፣ 10 እና 13 በቦሌ ክፍለ ከተማ ወረዳ 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 11፣ 13 እና 14 እንዲሁም በቂርቆስ ክፍለ ከተማ ወረዳ 1፣ 2፣ 3፣ 7፣ 8፣ 10 እና 11 ስራው እስከሚጠናቀቅ የውሃ አገልግሎት በከፊልና ሙሉ በሙሉ ስለሚቋረጥ አስፈላጊውን ቅድመ ዝግጅት እንድታደርጉ ሲል ባለስልጣኑ አሳስቧል። መቀሌ ከተማና አካባቢው ከትናንት ጀምሮ ተደጋጋሚ የመሬት መንቀጥቀጥ እንደተከሰተ ይህም በተለያዩ የክልሉና አጎራባች ቦታዎች እንደተሰማ ተነግሯል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በቆላማው የአፋር ክልልና በደጋማው ክፍል በግልጽ የሚታይ ዝንፈት አለ፣ በተደጋጋሚ የመሬት መንቀጥቀጥ የሚያዘወትረው ቦታ ነው ብለዋል። አሁን በተፈጠረበት አካባቢም በተደጋጋሚ ተፈጥሮ ያውቃል። ትናንት ከእኩለ ሌሊት ጀምሮ ከ4.2 ሬክተር ስኬል ጀምሮ እስከ 5.6 ከፍተኛው የሆነ የመሬት መንቀጥቀጥ ከሰሜን ምስራቅ መቀሌ ጀምሮ እስከ ምስራቅ መቀሌ ድረስ ተሰምቷል ሲሉም ገልጸዋል። በርህሌ አካባቢ ጉዳት እንዳደረሰም የተዘገበ ሲሆን ሰዎች በቤት ውስጥ እያሉ ቤቶች ፈርሰው ሰዎች ላይ አደጋ ደርሷል፣ ለሕክምና ወደ ሆስፒታልም ሄደዋል ያሉት ፕሮፌሰር አታላይ ይህ ክስተት በዚህ ጊዜ ይመጣል ተብሎ የሚተነበይ እንዳልሆነም ተናግረዋል። ጉዳቱን ያስተናገዱት ቤቶች ደረጃቸውን ያልጠበቁ ሊሆኑ እንደሚችሉም ጠቅሰው ደረጃውን የጠበቀ ህንፃ ቢሆን ኖሮ እንደዚህ አይፈጠርም ነበር ሲሉም ተናግረዋል። ኢትዮጵያ የመሬት መንቀጥቀጥ ተጋላጭ ሀገር መሆኗን በዚህም በሂደት ላይ ያለ የስምጥ ሸለቆ ተፈጥሮን እያስተናገድን ስለሆነ ከቀይ ባህርና ከአፋር አካባቢ ጀምሮ በድሬዳዋ፣ ናዝሬት፣ ሐዋሳ፣ አርባ ምንጭን እያካለለ እንደሚሄድም ገልጸዋል። አሁን በትግራይ የተፈጠረው የመሬት መንቀጥቀጥ ከፍተኛው 5.6 ስኬል እንደሆነና የተጋነነ እንዳልሆነ አብራርተው በዚያው ይቀራል ብለን ተስፋ እናደርጋለን ሲሉም ተናግረዋል። 5.6 የተለካ የመሬት መንቀጥቀጥ ጉዳት ሊያደርስ ይችላል። እንኳን 5.6 3 እና 2 ያሉትም ተመራማሪው የት ነው አደጋው የተፈጠረው ለሚለው ጥያቄ የሬክተር ስኬሉ ምን አይነት ጥንቃቄዎች መደረግ እንዳለባቸውም ሲያስረዱ የግንባታ ደረጃን ማሻሻል እንደሚገባ ገልጸው በስምጥ ሸለቆ ዙሪያ የሚሰሩ ቤቶች ትንሽም ቢሆኑ ተደርምሰው አደጋ ሊያደርሱ እንደሚችሉም ተናግረዋል። እንዲሁም በፈንታሌ ጊዜ እንደተማርነው ባለመረበሽ ግንዛቤ መውሰድ እንደሚያስፈልግም መክረዋል። መሬት መንቀጥቀጡ ብቻውን ምንም ጉዳት ሊያደርስ አይችልም ብለው ግን ከህንፃና ከመሰረተ ልማት አጠገብ ከቮልቴጅ አካባቢ ከሆነ አደጋ ሊያደርስ እንደሚችልም አስረድተዋል። የቴክኒክና ሙያ ስልጠና ኢንስቲትዩት በ2018 ዓ.ም ለመጀመሪያ ጊዜ የሪሜዲያል ተፈታኞችን እንደሚቀበልና አዲስ የተቀረጹ የስልጠና መርሃ ግብሮችንም ይፋ እንዳደረገ ገልጿል። የ12ኛ ክፍል መልቀቂያ ፈተና ማለፊያ ውጤት ያመጡ ተማሪዎችን ተቀብሎ እስከ 3 ዲግሪ ባሉት ደረጃዎች እንደሚያሰለጥን የሚያስታወቀው ተቋሙ በዚሁ ዓመት ለመጀመሪያ ጊዜ የሪሜዲያል ተፈታኞችን እንደሚቀበልም ጠቁሟል። በመደበኛው በቅዳሜና እሁድ እንዲሁም በክረምት ስልጠና መርሃ ግብሮች ከደረጃ 6 እስከ 8 የቴክኒክና ሙያ ስልጠና እንደሚሰጥ የኢንስቲትዩቱ ዋና ዳይሬክተር ብሩክ ከድር ገልጸዋል። ኢንስቲትዩቱ ሰራተኞችን የሚቀበልባቸው መንገዶችም ደረጃቸውን ለማሻሻል የቴክኒክና ሙያ አመራሮችና አሰልጣኞችን፣ የኢንዱስትሪ ቴክኒሻኖችን በማታው በቅዳሜና እሁድ ፕሮግራሞች የ12ኛ ክፍል መልቀቂያ ፈተና ወስደው
የከፍተኛ ትምህርት መግቢያ ውጤት ያመጡትን እንዲሁም የሪሜዲያል ተፈታኞችን እንደሚቀበልም ነው የተገለጸው። ኢንስቲትዩቱ በአዲስ አበባ ከሚገኘው ዋና ካምፓሱ በተጨማሪ የሐዋሳ ካምፓስና የብየዳ ስልጠና ልህቀት ማዕከል ካምፓሶች በተለያዩ የኢትዮጵያ ክፍሎች በሚገኙ 16 የሳተላይት ተቋማት በደረጃ 6 ወይም በመጀመሪያ ዲግሪ ስልጠና እየሰጠ መሆኑንም አስረድተዋል። በዘንድሮ ዓመት 11 አዳዲስ የስልጠና ፕሮግራሞች ከመታከላቸውን በተጨማሪ አዳዲስ የተቀረጹ የአጭር ጊዜ የስልጠና መርሃ ግብሮችም ይፋ ተደርገዋል። በዚህም በሲቪል ቴክኖሎጂ፣ በኤሌክትሪክና አይሲቲ፣ በሜካኒካል ቴክኖሎጂ፣ በቴክስታይልና አፓረል፣ በአግሪካልቸራልና አግሪ ፕሮሰሲንግ፣ በሉባን ወርኪንግ የሚሰጡ ናቸው። አሁን ደግሞ ከውጪ ምንጮች ወደ አገኘናቸው ዘገባዎች አልፋለሁ። የአሜሪካዋ ኒውዮርክ ከተማ ታላላቅ የሚባሉ የማህበራዊ ሚዲያዎችን ህፃናትን ሱስ በማስያዝ ከሳለች። ከተማዋ ፌስቡክ፣ ጉግል፣ ስናፕቻት እና እንደ ቲክቶክ ያሉ የማህበራዊ ሚዲያዎች ህፃናትን ሱስ በማስያዝ አእምሯዊ ጤናቸውን እየጎዱ ነው በማለት 327 ገጽ ያለው ክስ በፍርድ ቤት አቅርባለች። በኒውዮርክ ከተማ ከሚኖሩ 8 ሚሊዮን ሰዎች ውስጥ 1.8 ሚሊዮኑ ህፃናት ናቸው። የጉግል ቃል አቀባይ በዩቲዩብ ላይ የከፈተው ክስ ትክክል አይደለም ሲሉ የዩቲዩብ ሰዎች ቪዲዮ የሚያዩበት እንጂ ከጓደኞቻቸው ጋር የሚገናኙበት ማህበራዊ ሚዲያ አይደለም ብለዋል። በክሱ 77.3 በመቶ የሚሆኑት በኒውዮርክ የሚገኙ የሁለተኛ ደረጃ ተማሪዎች በቀን ከ3 ሰዓት በላይ በስክሪን ላይ እንደሚያጠፉ ተገልጾ ይህም የተማሪዎችን ጤና እየጎዳ ነው ተብሏል። ከዚሁ ከማህበራዊ ሚዲያ ጋር በተያያዘ ዜና ዴንማርክ ከ15 ዓመት በታች ያሉ ህፃናት ማህበራዊ ሚዲያዎችን እንዳይጠቀሙ እገዳ ለማስቀመጥ እየሰራች ነው። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ማህበራዊ ሚዲያዎች የልጆቻችንን ህፃንነት እየሰረቁ ነው ብለዋል። ጠቅላይ ሚኒስትሯ የሀገሪቱ ህግ አውጪዎች ከ15 ዓመት በታች ያሉ ህፃናት ማህበራዊ ሚዲያን እንዳይጠቀሙ እንዲከለክሉም ጠይቀዋል። በአውሮፓ ህብረት ሀገራት ህፃናት 13 ዓመት ሳይሞላቸው የማህበራዊ ሚዲያ አካውንት መክፈት እንደማይችሉ ቢቀመጥም ጠቅላይ ሚኒስትሯ 94 በመቶ የዴንማርክ ህፃናት በዚህ ዕድሜ ላይ ሳይደርሱ ይከፍታሉም ብለዋል። ጠቅላይ ሚኒስትሯ ህፃናት ማህበራዊ ሚዲያ ላይ ማየት የሌለባቸውን ነገሮች እያያሉ ያሉ ሲሆን ይህም ጭንቀትና ድብርትን ጨምሮ ሌሎች መዘዞችን እያዋለደ ነውም ብለዋል። ለዛሬ ጥቅምት 2 2018 ዓ.ም ያዝናቸው ዘገባዎች የእስካሁኖቹ ነበሩ። ዘገባዎቻችን እንዲደርሱ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ።